እኔ በዚህ ሰዓት ማምነው አንተን ብቻ ነው። እሺ ቆይ ምን አድርግ ነው የምትይኝ? አክስቴን ላገኛት ልሄድ ነው። ምን? ለምን? እንገናኝ ብዬ ቀጥሬያታለሁ። እየጠበቀችኝ ነው። እርግብ እንደነገርሽኝ ከሆነ አክስትሽ በጣም መጥፎ ሴት ናት። እና ብትሆንስ? ካገኘችሽ የሆነ ነገር ታደርግሻለች። ከዚህ በላይ እኔ ተደብቄ መኖር ሰልችቶኛል። አልፈልግም። እና አብሬሽ እንዴት ነው የምትፈልጊው? እንደሱ ሳይሆን በቃ እሷን ላገኛት እንደሄድኩኝ አንተ እንድታውቅ ብዬ ነው። ስለዚህ ምናልባት ልትገለኝ ትችላለች ብለሽ ፈርተሻል ማለት ነው? አላውቅም። ብቻ ወደሷ መሄዴን የሆነ ሰው ማወቅ አለበት ብዬ አስባለሁ። እኔ ካንቺ በላይ አክስትሽን አላውቃትም። ፒስ በቃ ሂጂ። ስለተረዳኸኝ በጣም አመሰግናለሁ። ምንም ሳትሆኚ ብትመለሺ ግን ደስ ይለኛል። በሰላም እመለሳለሁ ብዬ አስባለሁ። ዘርዬ ይሄን ነገር ባደራ ያዝልኝ። ወይ አብረን እንሂድ እንዴ? ችግር የለውም ቶሎ እመለሳለሁ። ደግሞ መጨረሻሽ ይሆናታል። ታያለሽ። አላወቅሽኝም ምን ባዩሽ። አክስቴ ወርቁ የታል? የምን ወርቅ? በአንቺ ቤት ሸውደሽም ሞተሻል። የምን መሸወድ ነው የምታወሪው? ከሜላት የሰረቅሽውን ወርቅ በጠቅላላ እንድትሰጪኝ እፈልጋለሁ። እኔ ደግሞ ምንም ወርቅ አላየሁም እያልኩሽ ነው። ስለዚህ መሞት ፈልገሻል ማለት ነው። አክስቴ ሰላም ሰላም፣ እንዴት ናችሁ?